በአቋራጭ ልወስደን ነው እንዴ? አዎ ቶሎ አድርሰን ስላልነው በአቋራጭ መግባችን። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ያጓጓል። ድንገት ካየሽው ከሩቅ እንድትቃጭሽ። አረ ሄደ። መንገድ ወዴት ነው? አቋራጭ ነው፣ እየደረስን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ክፍል 58ን እንደተመለከት ነው ማህሌት ሞገስ እንዲታገትላት ለአጋቾች ብር ከፍላ ልካቸው ነበረ። አጋቹም እንግዲህ ሞገስን እየተከታተለ ባለበት ሰዓት ሞገስ አይቶታል፣ ነቅቶበት ስለነበር ለማህሌት ስልክ ደውሎ አይቶኛል እያላት ነበረ። ካየህ እንዳትከታተለው ተመለስ፣ ፖሊስ ቢይዝህ ደግሞ እኔ ተጠያቂ አይደለሁም እያለችው ነበር። እሷም እንግዲህ ያው ድጋሚ አይያዝህም አሁን ከነቃብህና እንዳትከተለው አለችው። እሺ ብሎ ሰውየውም ተመለሰ። ሞገስም ከመታገት ተረፈ ማለት ነው። እና ማህሌት እንግዲህ ወደ ዝና ጋር ሂዳ ነበረ። እናማ ያው ብሩኬ ልጁን ይዞ ከሀገር እንዳይወጣ ልጁ እንዳትታከም ልጁ እንድትሞትበት የራቁት ቪዲዮ እሱ ነው የለቀቀብኝ ብላ ክስ ልታቀርብበት ሶስት ሆነው እየመከሩ ነው። ብሩኬም እንግዲህ ማህሌት ከሀገር እንዳልወጣ የምሰራው ስራ ይኖራታል ብሎ ስላሰበ ከ3 ቀን በፊት እበራለሁ የሚለውን ነበር ያሳወቀው። እዚህ ያ ደግሞ ቅድስት ለምሳሌ ልብስ እያዘጋጀችላት ነበረ። ሄዳ ልትታከም በመሆኑ በጣም ደስ ብሏታል። ቅድስት የሰው ልክ እኮናት። እናማ እንግዲህ አይዞሽ ምሳሌ ታክመሽ ትድኛለሽ፣ ታክመሽ ስትመጪ ደግሞ እኛ የበላነውን ትበያለሽ፣ እንደፈለግሽ ትዘያለሽ፣ ትጫወቻለሽ፣ ሙሉ ሴት ትሆኛለሽ፣ አይዞሽ አብሽሪ እያለቻት ነበረ። ምሳሌም እያዳመጠቻት ነበረ። እንግዲህ እስከዛሬ ተናግራ አውርታ የማታውቀውን ነገር ምሳሌ ቅድስት ለምሳሌ እኔ እኮ ጋሽን ወደዋለሁ አለቻት። አፏን አፈነች ማለት ነው። እዚህ ጋር ደግሞ ብሩኬ ግራ ገብቶታል። ከዳጣ ጋር እያወራ ነበረ። ከሀገር እንዳልወጣ ልታደርገኝ ትችላለች ማህሌት፣ ልጄ ላትታከም ትችላለች። ልጄ ሳትታከም ደግሞ እኔ ከኤርፖርት ተመለስኩ ማለት ታሰራለሁ፣ ልጄ ማትታከምም፣ ልጄ ትሞትብኛለች። ልጄ ሞተች ማለት ደግሞ ማህሌት በህይወት አትኖርም፣ እገላታለሁ። እሷ እንግዲህ ነው ለፖሊስ እጄን የምሰጠው እያለ ነበር። እሷም ዳጣም የማህሌት ስራ በጣም ገርሟት፣ ቆይ ግን ምንድን ነው የምትፈልገው ሴትዮ እያለች ነበር። እና ብሩኬ አይዞህ፣ እስከዛሬ ጠበቃት ፈጣሪ አለ፣ አይዞህ ትታከማለች፣ ልጅህም ሂደህ ታሳክማታለህ፣ አይታገድብህም እያለችው ነበር። እሱም እንግዲህ ፈጣሪ ያውቃል እያለ ነበረ። ሞገስ ከጎኑ ባለመሆኑ ግን በጣም ከፍቶታል። እና እንደምንም ብዬ አናግሬ አመጣዋለሁ እያለችው ነበር። እናንተ ለዚህ ዝና ለሚባል ክፉ ሰውዬ ግን እያንዳንዱ መረጃ የሚያቀብለው ማን ነው? ሁሉንም ነገር ያውቃል፣ ነገር ይመጣለታል ማለት ነው። እና ማህሌትን እየሰደባት ነበር። አንቺ ፊት ለፊትሽ ያለውን ነገር ነው እንጂ ከጀርባ ምን እንደሚሰራ አታውቂም። ቆይ ብሩ ከ3 ቀን በፊት ነው የሚበራው አላልሽኝም ነበር እንዴ ያላት ነበረ። እና ማህሌትም ግራ በመጋባት ቆይ ለምንድን ነው የምታስጨንቀኝ? የተፈጠረውን ነገር ለምን አትነግረኝም እያለችው ነበረ። እነ ብሩ ከ3 ቀን በኋላ ሳይሆን ነገ ነው በረራቸው እያላት ነበር። ማህሌትም እንግዲህ ደንግጣ ምን አለችና ከየት ሰማኸኝ? እንዴት አወቅ አንተ እያለችው ነበር። እኔ እንዳንቺ ጅል ደደብ መሰልኩሽ እንዴ? አውቃለሁ እያላት ነበረ። እሷ ምን ማድረግ እንዳለባት እየጠየቀችው፣ እሱም እንግዲህ ለሆነ ሰውዬ ደውሎ ምን ማድረግ እንዳለባቸው እየነገረው ነበር።
የደወለለትም ሰውዬ እንግዲህ የእውነት እሱ ከሆነ ቪዲዮውን የለቀቀው አጣርተን ነው እንጂ ዝም ብለን አይደለም። ክሱ ደግሞ ከሀገር የማያስወጣ እንደሆነ ማወቅ አለብን በደንብ። እንደዛ ካደረግን በደንብ መርምረን ካወቅን በኋላ ነው መሆን የሚችለው እያለው ነበር። ማህሌትም ደስ አላት። እኔ እኮ አንተን አምንሃለሁ እያለችው ነበር። ዳጣ ደግሞ ሞገስ ጋር ሄዳ ብሩኬ እንደሚፈልገው ቢያንስ ኤርፖርት ድረስ መሸኘት እንዳለበት እየነገረችው ነበር። እሱም አንቺ እንኳ እንዴት አትረጅኝም? እኔ አልሸኘውም፣ ይልቁንስ የሆነ ችግር ከገጠመው ከታሰረ ብቻ ንገሪኝ እያላት ነበር። ለምን ዋስሆነ ልታስወጣው ነው እንደ እያለች እየቀለደችበት ነበር። እሱም በጣም እንዴት ተጎዳ ብሩኬ እንደበደለው እየነገራት ነበረ። እንደዚህ አምርሃል እንዲህን ያክል እንደዚህ ማታምር ብሩክ እንደምታስበው አይነት ሰው አይደለም እያለችው ነበር። በስተመጨረሻም እንግዲህ ብሩኬ ተሳክቶለት ብሩም ሁሉም ሞልቶለት ልጁን ለማሳከም ወደ ውጭ ሊሄድ ነው። ከቤት ወጥተዋል። እቃቸውን አዘጋጅተው ምን ብለው ከቤት ወጥተዋል። ቅድስት ጋር እንደምታዩት እየተላቀሱ ነበረ። ብሩክ ያሰበው እነዚህና የሚያውቁት ከ3 ቀን በፊት እንደሚወጣ መስሎ ነበር ያሰበው ማለት ነው። እነሱ ግን ነገ እንደሚበር መረጃው ደርሷቸዋል። ዝና ይሄንን ነገር ስለሰማ ማህሌት ጋር ሆኖ ተመካከረው ወረቀቱን የክሱን ወረቀት አሰርተው የክሱን ወረቀት ይዛ እንግዲህ እነ ብሩኬ ኤርፖርት ከመድረሳቸው በፊት መድረስ አለብኝ ብላ ስላሰበች ያን ወረቀት ልታደርስ እንግዲህ ታክሲ ይዛ ወደ ኤርፖርት ከኤፍራታ ጋር እየሄደች ነበረ ማህሌት። በዛ መሀል እንግዲህ የገቡበት መኪና የተሳሳተ ነው። ያኔ ያ ሰውዬ የሆነ ተልኮ ያለው ይመስለኛል፣ እርግጠኛ ነኝ። ወይ ሞገስ ወይ የሆነ ሰው ልኮት ነው እነሱን ኤርፖርት እንዳያደርስ የሆነ ቦታ ወስዶ ሊያግታቸው ይመስለኛል። እና ተናደው ነበረ። ባከን ቶሎ ውሰደኝ፣ ባከን ቶሎ ውሰደኝ፣ ቶሎ አድርሰን። ቆይ ዛሬ ደግሞ መናገር የማይችል ሰውዬ ጋ ነው እንደ የገባ ነው። ቶሎ ቶሎ ንዳ፣ መንዳት ማትችል እንደ እያለች እየተበሳጨች ነበረ ኤፍራታ እንግዲህ እኔ ግን ዛሬ ነገሩ አላማረኝም፣ ይሄ ሰውዬ ምንም አላማረኝ እያለች ማህሌትን ፈሪ ነሽ አንቺ ደግሞ አትፍሪ ባክሽን፣ በአቋራጭ መንገድ እየወሰድን ነው እያለቻት ነበር። እሱንም ሲጠይቁት አዎ በአቋራጭ መንገድ እየወሰድኳችሁ ነው አላቸው። ነገር ግን ሰውዬው ወደ ሌላ ቦታ እየወሰዳቸው ይመስላል። እና ብሩኬ ተሳክቶለት ከኤሪፖርት አልፎ ልጁን ያሳክም ይሆን ወይስ ደግሞ ማህሌት ሄዳ የክስ ወረቀቱን አድርሳበት ይመለስ ይሆን የሚለውን በቀጣይ ቪዲዮ አብረን የምንመለከት ይሆናል። በአዲስ ቪዲዮ እስከመመጣላችሁ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።